ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ሰኞ ሲሆን እንደ ዕብራውያን ዘመን አቆጣጠር ትሽሬ በሚባለው ወር 21 ቀን 5786 ዓመት ዓለም ላይ እንገኛለን። ሟዲም ለሲምሃ በሐግ ሰሚያህ እያልሁኝ ዛሬ ደግሞ የአምላክ ፍቃዱ ቢሆን ከእናንተ ጋር ልንዳስሰው የፈለኩትኝ የመጨረሻው የኦሪት ክፍል ዞታ ብርሃ ወይም ደግሞ መምህራችን ሙሴ የነቢያት አባት ከመሞቱ በፊት የእስራኤል ልጆች የባረከበትን በረከት የሳምንት የኦሪት ክፍል ነው። በዚህ አማካኝነት እንግዲህ ሐዛክ በሐዛክ በኒት ሐዘክ እንግዲህ አምስቱን የኦሪት ክፍሎች አንበን እናጠናቅቃለን። ከዛም ደግሞ ነገ ምሽት ደግሞ የኦሪት የደስታ በዓል እናከብራለን። ሲምሃት ቶራ ወይም ደግሞ ሽምኒ አጸረት ይባላል። የነገው በዓል የራሱን የቻለ ነው። ከስኮት ከዳስ በዓል ጋር አይገናኝም። የዳስ ባህር 7 ቀን ነው። 8ኛው ቀን ደግሞ የሽምኒ አጸረት ይባላል ወይም ደግሞ ሲምሃት ቶራ የኦሪት የደስታ በዓል ሆኖ ይገኛል። ይሄንም እንግዲህ ዛሬ በኦሪታችን እናያለን። ይሄም ደግሞ ይህ በእንዲህ እንዳለ እንደምታውቁት በጊዜያችን በወቅታችን አሁን በዚህ ሰሞን ዛሬው በተለይ በዛሬው ዕለት የታገቱ ከዛሬ 2 ዓመት ልክ ከዛሬ 2 ዓመት በፊት ተማርከው የሄዱ ስደት ማነው ተጠላፊዎቻችን እየተመለሱ ይገኛል። በጣም ደስ የሚል ነገር ነው እና እንግዲህ ከዚህ ላይ ኦሪታችንም አሁን ገልጻ ታሳየናለች። እኛ የእስራኤል ልጆች ትልቅ የሚያደርገንና በዓለም በአገሪቱም ሆነ በቆዳ ስፋት ወይም ደግሞ በህዝቦች በጣም ትንሾች ነን። ይሁን እንጂ በዓለም ትልቅ ገናና ሆነን የምንታየው በእውነት ፈጣሪ አምላክ ከኦሪታችን የሰጠን ኃይል ነው። እንግዲህ እስኪ ተመልከቱት። እንግዲህ እስረኛ ለማስለቀቅ ያንዲት የሀያል ሀገር ልዕልት ሀገር ያንዲት የሀያል ሀገር የአሜሪካን መንግስት የትኛው ሀገር ነው ስደተኛ ለማስለቀቅ መሄደው? ከዚህ ከእስራኤል ሀገር ግን ከእስራኤል ህዝቦች ግን መሆን ይችላል። እያየ ነው እንገኛለን በጊዜያችን። ይሄም ያሳየን እኛ ለየት ሊያደርግን የሚችለው የፈጣሪ አምላክ አገልጋዮች በመሆናችንና የፈጣሪ አምላክን ስም ይዘን በዓለም ስለምንቀሳቀስ ልዕልት የተባለችው ትልቂቱ ሀገር እንኳን ለኛ የምታደርገውንና ለኛ ምን እንደምታደርግ እናያለን። ወደ ኦሪት ክፍላችን እናልፋለን እና እንግዲህ ገባ ያላችሁ ለምታነቡ ወገኖች ኦሪታችን ዛሬ የሚያሳየን ኦሪት ዘዳግም ምዕራፍ 33 ቁጥር 1 ጀምረን እና እስከ 34 መጨረሻ አንበን እናጠናቅቃለን ማለት ነው። እኔም እንግዲህ በዚህ በእንዲህ እንዳለ ዛሬ ላመጣላችሁ የፈለኩትኝ ከግማራ መጽሐፍ በየቀኑ ከምንማረው ግማራ መጽሐፍ ግማራ ሱካ ምዕራፍ 55 ቁጥር 2 ላይ ነው የሚጀምረው። በየቀኑ የምንማረው ግማራ ቴንኸልኬኑ ከሚባለው ነው ማመጣላችሁ። እንዲህ ሲል ያሳየናል። በማማር ዘሎን ይባረር ሚሁ ይሁዲ ኤላ ማሁ ይሁዲ። በዚህ አባባል ይላል ይሁዲ ማን ነው ሳይሆን ይሁዲ ማለት ምንድን ነው የሚለውን እንማራለን ይላል። አላይላ ያቲላ ሀግ ሚውሃድ ሀግ ሽሚኒ አጸረት። በዚህ ሌሊት በዛሬው ሌሊት በጣም ሚውሃድ ማለት ድንቅ የሆነ በዓል እናከብራለን። ይህም ሽምኒ አጸረት ወይም ደግሞ ሲምሃት ቶራ እያልን የምንገልጸው ነው ማለት ነው። ዘሁ ዮም ኪቢያሆል ምስተፔህ ለሃጋ ሱኮት ሁ ሽምኒ አኸረ ሽባት ያሚ ሃጋ ሱኮት አኽ የሽሎ ይሁዲዩት በፍኒ አስሞ አባ ሊያደቢቱይ ማአኔን። ምክንያቱም ከዳስ ባህል ጋር የተገናኘ ወይም ዳስ ባህል ጋር በአንድ ላይ ይምሰል እንጂ የራሱ የሆነ ልዩ የሚያደርገውና ድንቅ የሚያደርገው በዓል ነው ሲል ያሳየናል። በሽባት ያሜ ሃጋ ሱኮት ማክርቢም በቤት አሚክዳሽ ሽቪም ፓሪም ለቁርባኖት አሞሲፊም የሚለው በሽባት ያሜ ሃጋ ሱኮት ማክርቢም በቤት አሚክዳሽ ሽቪም ፓሪም ለቁርባኖት ሞሲፊም በዮም ርሾን 13 ፓሪም በዮም ሸኒ 12 ፓሪም וכך פוחתים פר אחד בכל יום עד שביום השביעי של חג הסוכות מקריבים 7 ፓሪም ሲል ያሳየናል። እንዴት ነው የሚለው እንግዲህ ከዚህ ላይ
በሃገ ሱኮት 70 እንስሳዎች ባለፈው እንደገለጡትኝ 70 እንስሳቶች በሬዎች ይቀርባሉ ማለት ነው ለቁርባን። ማለትም በመጀመሪያው ቀን 13 በሁለተኛው 12 እንዲህ ያለ እየወረደ ሄዳ በመጨረሻው ቀን ግን 7 ይቀርባን ይላል። ለምንድን ነው ሲል ያሳየናል። በኖሳፍ ማክርቢን ፓር ሃድ በሃግ ሽሚኒ አጸረት። ከዚህ በተጨማሪ ይህም ቤተ መቅደሱ በነበረበት ጊዜ ነው። በሽሚኒ አጸረት ወይም ደግሞ በስምንተኛው በዓል ቀን ደግሞ አንድ በሬ ይቀርባል። ይህ ለምንድን ነው ሲል ይቀጥላል። አማር ራቢ ኦታም ሽቪም ፓሪም ማዱ አዳፍካ ሽቪም ማምሳሜል አምስፓራስ አዘ። እንግዲህ ለምንድን ነው እንደገና 70 በሬዎች? ይህ 70 ቁጥር ለምንድን ነው ምንድን ነው የሚያመለክተው? ምን ምልክት ይሰጣል? እና ምን ሲል ራቢ የተባለው ሊቅ የግማራ ሊቅ ይናገራል። ቀጠል አድርጎም ማምስፓራዘ ይህ ቁጥር ምንድን ነው የሚያሳዩ ይላል። ኤት ሽቪም አኡሞ ታውላ ባፓራ ያሂድ አካረብ በሃጋ ሽሚኒ አሰረት ኤት ሚሁ ምሳሜል ኤት ሃኡማ ያሂዳ አም ስጉላ አም እስራኤል። 70 በሬዎቹ ስለ 70 አገሮች ነው የሚቀርበው። የ70 ሀገራት 70 ሀገራት እንግዲህ ዛሬ እንደምታውቁት ሀገራት ወደ 200 እና 300 ወደ 200 እና ከዛ በላይ ሆነዋል። ይሁን እንጂ ፈጣሪ አምላክ የባቢሎንን ግንብ አፍርሶ ወደ 70 ቋንቋ የበተናቸው ግን 70 ኡሞት ለእያንዳንዱ የራሳቸው መላእክት አድርጎ የሰጣቸው 70 አገራቶች ነበሩ ማለት ነው። ስለነዚህ 70 ሀገሮች 70 በሬ ይቀርብ ነበር ማለት ነው። በስምንተኛው ቀን ግን አምስጉላ ማለት ሞገስ ያለው ህዝብ ወይም ደግሞ አምስጉላ እንግዲህ ሁላችሁ መቼም ብዙዎቻችሁ በተለይ በዚህ ላይ እንግዲህ አንዳንድ ወንድሞች ከባህር ማዶ በኢትዮጵያ ምድር ያሉ ይብሪት የሚያውቁ የሚያጠናቅቁ አማርኛን የሚያረሙኝ ብዙዎች አሉ። በጣም አመሰግናቸዋለሁ ከዚህ ላይ። ለማንኛውም አምስጉላ ማለት የተመረጠ ህዝብ ለማለት ነው፣ ወይ ደግሞ ሞገስ ክቡር ሞገስ ያለው ህዝብ ለማለት ነው። በስምንተኛው ቀን እንግዲህ እንዴት ይላታል? ኢት ኡማ ያሂዳ አምስጉላ አም እስራኤል። በስምንተኛው ቀን የሚቀርበው አንዱ በሬ ብቻ ነው ስለ እስራኤል። 70 በሬዎቹ ግና ለ70 አገራቶች ነበር የሚቀርበው ይላል። መሻለ መለህ ባሳር በዳም ሻማር ላባዳብ አሱሊ ሱዳ ግዶላ ቫልፕኒያ ያሚም አኻዲም ሽባ ይታረያህ ኦሃቢ በዮም አፕሪዳ ሁ አማር ለሁቦ ታሸ ላይ ፕሪዳተሃ አሰሊ ኦድ ሱዳ አኻት ከደሺ ይሄኔ ሚሽሁትሃ ዮም ኖሳፍ። ምን ይላል? ባሳር በዳ ማለት ምሳሌ ለንጉስ አንድ ንጉስ ድግስ ድል ያለ ድግስ አድርጋችሁ እንደ ሐሽሮች እንደ አርቴክስስ ድል ያለ ድግስ ደግሳችሁ የተጠራው አውሃቢ ማለት የወደድሁትን እንግዳዬን ልጠርቻለሁና ደግሱልኝ በማለት ያስደግሳል። ያን አስደግሶ ሲበሉ ሲጠጣ ያ ድግስ ሲበላ ሲጠጣ ተሰነበተ በኋላ መጨረሻ ጊዜ ሊለየው ሲል አሁን ያን ድግስ ያበቃ ዛሬ ደግሞ ለሞደው ወዳጄ አብሮኝ ዛሬም እንኳን ብቻ ዛሬና አብሮኝ እንዲሆን ሌላ ድግስ ለየት ያለ ድግስ አድርጉ። እንዴት ነው ያደረገው? አርቴክስስ 180 ቀን ድግስ ደገሰ። ከዛም በኋላ ደግሞ 7 ቀን ደግሞ ለአገሪቱ ለዛች ለአካባቢቱ። አሁን ደግሞ ተዝ ላይ እንዴት ነው የሚለው? ብዙ ድግስ ሳምንት ተደግሶ በኋላ መጨረሻ ደግሞ ለዚህ ወዳጄ ለየት ያለች ድግስ አድርጉ፣ ምክንያቱም እንዳይለየኝ። ይሄን የሚል ምንድነው? ፈጣሪ አምላካችን ማለት ነው ለእስራኤል ልጆች የዓለም ሀገሮችን ቁርባን 70 በሬዎቹን በ7 ቀን ተቀበለ። ስምንተኛው ግን ከልጆች ጋር ከእስራኤል ልጆች ጋራ ብቻ አምስጉላ ልዩ ህዝቦች ተመረጥኳቸው ከልዩ ህዝቦች ተልጆች ጋራ ሌላ ለየት ያለ ብቻዬን የሌሎችን ዓለም ሀገራትን ሳይጨምር ከናንተ ጋር የሚሆን ድግስ ደግሱልኝ። እንዴት ነው ከዚህ የሚለው? በዮም አፕሬዳ ሁ አማር ለዋቦ ካሻ ላይ ፕሪዳትኻ አሰሊ ኦር ሱዳ አኸር ከደሽ ሺሄኔ ምሽሁት ዮም ኖሳፍ ማለትም አንድ ቀን ተጨማሪ አድርግልኝ። እንዴት ነው ከዚህ ላይ ምልክት ይገባን መሰለኝ ዋትስአፕ እየገባ ያስቸገረ ነው እና እንደዚህ እንዳለ ያሳያል። ቀጠል አድርጎም ሲያሳየው ምንድነው? ማው ማማዶ አም ይውሃድ ሸል አም እስራኤል በክሪያት አቶራ በሐጊጊት ሸይታረህ በመሃር በቤተ ክነሴት ይክሩ ኤታ ፓሱክ ወዮመር አሸም ሲናይ ባ በዛራህ መሰይር ላሞ ኦፊያ መሃር ፓራን ባታም ረበቦት ኮደሽ ሚያሚኖ ኤሽታት ላሞ። እንግዲህ ነገ ዞታ አብርሃም ተባለው ሞሪት ስናነባት በዚህ መልኩ ምንድነው የሚለው? ወዮመር አሸም ሲናይ ባ እግዚአብሔር ከሲናይ መጣ። ቀጠል ብዬ ለእንትን ልግባ እስኪ
እሺ ካሜራውን ሳልዘጋው ቆይቼ ምልክት እየገባ እያስቸገረኝ ነበረ። እንደገና ልጀምር እና እንግዲህ ምን ይላልን ከዚህ ላይ አሁን የቀደም ካቋረጥንበት ላይ በክሪያት አቶራ ሀጊጊት שיתארך במחר בבית הכנסת יקראו את הפסוק ויאמר השם מסיני בא እንደሚለው እግዚአብሔር ከሲናይ መጣ መሲናይ ባ በዛራህ መሳይር ላሞ በዛራህ መሳይር ላሞ ማለት ከሰይር ሰይር ማለት እንግዲህ ሂሳብ ነው። ከሂሳብ ሄዶ ከሂሳብ ተራራ ላይ ሆኖ ደግሞ አበራ ለእስራኤል ልጆች ለህዝቡ ማለት ነው። ኡፊያ መሐር ፓራን ባታም ረበቦት ኮደሽ ሚያሚኖ ኤሽ ዳት ላሞ ምን ይላል? ኋላ ደግሞ ከኢስማኤል ተራራ ሐር ፓራን ይባላል ለእስማኤል የተሰጠው ተራራ ከኢስማኤል ተራራ ላይ ሆኖ ደግሞ እንግዲህ ወደታችን ያዋለን ምንድነው ያለው ከዚህ ላይ አሁን እንደሚያሳየን መጀመሪያ ሲናይ ከሲናይ ሄደና ለእስራኤል ልጆች አበራ። ከዛም በኋላ ደግሞ ወደ ማን ሄደ? ወደ ይሳብ ዘር። እንግዲህ ሁሉም የአብርሃም ልጆች አይደሉ? ዛሬ ትልልቅ እምነቶች እንደምናየው ሁሉም የአብርሃም ዘሮች ናቸው፣ ይሳብም ሆነ ይስማኤል ማለት ነው። አሁን ከይሳብ ሄዶ ሲለምነው ወሬቴን ትቀበላለህ አለው። ምን ተጽፎበታል? አትግደል። አትግደልማ ይሄን አይደለም አልቀበልም አለ። እንደገና ከይስማኤል ሄዶ ደግሞ ወሬቴን ትቀበላለህ፣ መመሪያን ትቀበላለህ አላቸው። ምን ተጻፉበት? አትስበክ፣ ይሄማ ለኔ ነው በማለት አልቀበልም እንዳሉ። ከዛም በኋላ ምንድነው የሚለው ቀጥል አድርጎ ኡፊያ መሐር ፓራን ፓራን ማለት የእስማኤል ተራራ ነው። ባታ መረባቦት ኮደሽ ሚያሚኖ ኤሽዳት ላሞ። ከዛም በኋላ እነሱ አልቀበሉትም ሲሉ ረባቦት ማለት እልፍ አላፍት መላእክቶችን ይዞ ኤሽዳት ማለት ኤሽ እንደምታውቁት እሳት ነው። ዳት ማለት ደግሞ መመሪያ ወይም ደግሞ ህግ ማለት ነው። ኦሪት እምነት እንደማለት ነው። ዳት ላሞ ለማን ነው? ለህዝቦቹ። ይሄን ይዞ ወዴት ነው የሄደ? ወደ ህዝቦቹ እልፍ አላፍት የሆኑ መላእክታኖችን ይዞ ኤሽ ዳት ማለት ነው በሰዓት እንግዲህ እንደሚሉትኝ ኤሽ ዳት ማለት በሰዓትና በጥቁር ሰዓትና በቀይ ሰዓት እንደሆነ ልክ በዛ መልኩ ነው ፈጣሪ አምላክ በሰዓት መልኩ አድርጎ ነው ለእስራኤል ልጆች እችን ወሬት የሰጣቸው ማለት ነው። ቀጥል አድርጎ ፓሱክ ዘ ኦሴክ በከበላት አቶራ። ይሄ ነገር ይሄ ርዕስ የሚያሳየው ስለ ኦሪት አቀባበል ነው። በየት ሻካዶሽ በርኩ ሂዘራ ሐረ ኮላውሞት ለቴን ለሃይም የታቶራ አህ ሄን ሎይስኪሙ ለካብላ ዓለማትን ሄዶ እችን ወሬት ተቀበላላችሁ መመሪያ ተቀበላላችሁ ብሎ ቢመለስ ለሐዘር ማለት ህዝቦችን እየሄደለመናቸው ዓለማት በሙሉ እና ማለክን ሁላ ሳይቀር እንደውም የእንትኑ ለመናቸው። አሁን እዚህ የምንላቸውን እንደዋናነት አድርገን ኢስማኤልና ኢሳብን ሌሎችን ሄዶ እየተመላለሰ ለመናቸው። እምቢ አሉ። ምን አሉ? ሎይስኪሙ ለካብላ መቀበል አልፈለጉም ነበር። ወአላህ ለሰይር ኤዶማያስ ማለት ነው። ኤዶማያስ ብለኻር ፓራን ለኢስማኤል ከኢስማኤልም ሄዶ እንደዚሁ በሄም ሎ አቡ ለካብላ አርሺ ይጋላም እስራኤል በልቢያት ግዶዴ መላኺም ማለት እልፍ አላፍት ወታደሮች ማለት መላእክታኖች ማለት ነው። በናታን ለሄም የሚኖ ኤታቶራ በቀኝ እጁ መመሪያውን ሰጣቸው። ኤሽ ዳት ላሞ ክሎማ ኤሽ ዳት አቶራ ላሞ ኒትና ላሄም ድራማ አዲራ ይቶሌላ አዝባውላ ሚሮሴ ሚሙሃን ልካበል አላስሞ ኤታቶራ አይታዞ ይዝዳምኑት የኻድ ፓሚት ኦ አክሻብ ኦ ለውላም ሎ ማዱዋ ዛሬ ተቀበላችሁ፣ ዛሬ ካልተቀበላችሁ ለዘላለም ዓለም አታገኙአትም በማለት አህዛብን ሲጠይቃቸው ሁሉም አንቀበልም አሉ። የእስራኤል ልጆች ግና በአንድ ቃል ሆነው ወደታች እናየዋለን እንደተቀበሉ ያሳያል። ማዱዋ ኡሞት አውላም ሲርቡ ልካበል ኤታቶራ ዓለማት የተባበሩት መንግስታት ለመቀበል እምቢ አሉ። ምክንያት ሻሃረሽ ምካብሊም ኦታ ኢፍሻል ለሰጌት ላሆር ተተቀበሉ። አንድ ጊዜ ትእዛዝን ከተቀበሉ በኋላ ወደ ኋላ ማፈግፈግ በፍጹም አይቻልም። በጋም አልካሃኑ ሸዋሊም መድዋ። ስለዚህ ጉዳይ ለምንድነው ስንል እንጠይቃለን። ዞሂ ሸላታ ኔጻህ ይሄ የዘላለም ጥያቄ ነው። ኔጻህ ለዘላለም ጥያቄ ነው። ምክንያት ይሄ ኖጋት በኡብዶት አዩቴኑ አማኔጻህ እቺ የምታሳየው የዘላለም አማኔጻህ ማለት የዘላለም ህዝብ መሆናችንን ነው የምትገልጽልን ይላል። ማህራል በነሲብ ሜቮሎጂን ማንኪም ትሹባ አዮሴከት ህዝበር ፓሹት ኡሙባን ለኮል ማሁ ይሁዲ። እንግዲህ ነሲብ ኤቮሉሽን ማለት ሊቅ ነበረ። ዛሬ 200 ዓመት በፊት አካባቢ በአውሮፓ ምድር የነበረ ሊቅ ነው። ምን ይላል?
יוצקת הסבר פשוט ומובן לכל ማሁ ይሁዲ ይሁዲ ማለት ማን ነው የሚለውን ትነግረናለች ይላል። 40 ዳርጎት የሽና በዑላማ ሙካር ላኑ በዓለም እንደምናውቀው አራት ደረጃዎች አሉ። ዶሜም ማለት እንደ ድንጋይና አፈር የማይንቀሳቀስ ማለት ነው። ጾሚያህ ማለት እጽዋቶች ማለት ነው። ሃይ ማለት በሙሉ አውሬዎች፣ እንስሳቶች፣ የዱር አውሬዎችና የቤት እንስሳቶች ማለት ነው። ሃይ ማለት ምዳበር ማለት ደግሞ አጠቃላይ የሰው ልጅ ነው ሲል ይቀጥላል። አሌኑ ልባሬር ሃይም ዳርጋት ጾሚያህ ቶሰፌት አልዳርጋት አዶሜም ኦ ሂ ደባር ሾኔ ለሐሉቲን እንደምናውቀው ዶሜምና ጾሚያህ ራሱን የቻለ ነው። ዶሜም ማለት ምድር መሬት እንደ ድንጋይ ያለ ነው። ጾሚያህ ማለት ደግሞ እጽዋቶች ከምድር ላይ የሚበቅሉት ናቸው ማለት ነው። እና ተዚህ ላይ ምንድነው የሚለው በቶሰፌት ዳርጋት ዶሜም ማለት ለምሳሌ ጾሚያህ ወይም ደግሞ እጽዋት ልናቸው ምንችላቸው ከድንጋዩ ጋር ወይም ተንትኑ ጋር የሚያገናኛቸው አለ ሲል ይቀጥላል። ለበናታ ሼላ እና ሲግ ዱግማ ኦፈናይም ሹርካብ አለህም መኗ በሄም አፉ ለኦፍኗ ምሳሌ አድርገን እንስጥና ኦፈናይም አለ በአማርኛ ምን ይላል? ብስክሌት ይባላል። ብስክሌት አለ። አሁን የነን ብስክሌት ሞተር እናረግበትና ልክ እንደ ኦፍኗ ወይም ደግሞ እንደ ሞተር ሳይክል ይሆናል ማለት ነው። ምክንያቱም ሞተር ተገጥሞበታል ማለት ነው። ኢሚናቴል አመኗ አሬ ለፋኔኑ ኦፈናይም ሂቢዮመር ሻኦፍኗ ሁ ኦፈናይም ኢም ማሌ ማላ ግዶላ አባሎን ይትላ ኦፍኗ ማላቷ ኮደሜት በኦፈናይም ለምሳሌ ሞተር ብስክሌት አለ። ያንን ብስክሌት የሞተር ሳይክል ማኗ ብናረግበት ሊፈጥን ይችላል። ይሁን እንጂ ያንን ሞተር ደግሞ መልሰን ብናወርደው ብስክሌትነቱ እንዳለ ሆኖ ይቀመጣል ማለት ነው። ሎማት ዞት ኦፍኗ ረጊል ሸኤን ሎ ዳብሻት በይናቴል አማኗ ሚሜኑ ኤሎ ኮልሽሙሽ ይሁን እንጂ ይላል። ሞተር ሳይክል ግን ከደስሞ ሞተር ሳይክል ሞተር ሲኖረው ነው አገልግሎት የሚሰጥ። ሞተሩን ከነጠቅነው አገልግሎት የለውም። ምክንያቱም ዳብሻ ይባላል ወይም ደግሞ ከብስክሌቱ ምን እግራችን ምንመታበት የለው ፌዳል የለውም። ፌዳል ስለሌለው ያነ ሞተር ሳይክል ሞተሩ ከተወሰደ በቃ አገልግሎት የለው ማለት ነው። ባታንት ቦነ በዶሜም በጾሚያህ ጾሚያህ አይኑ ዶሜም በተወሰፈት ማላ ኪ በይናቴል ሚሜኑ ማላት አጽሚኻ ኤን ሁ ኾዘር ሊዮት ዶሜም ኤላ ሁ ኒርካብ በእኔኑ ለምሳሌ አሁን እንበል ጾሚያህ ማለት እጽዋቶችን አሁን ለምሳሌ ብንቆርጣቸው ልክ እንደ ዙረው እንደገና እንደ ዶሜም ወይም ደግሞ እንደ ድንጋይና እንዳፈር መሆን አይችሉም። ይሁን እንጂ ይበሳበሳሉና ከዚህ ዓለም ከምድር ዓለም ይጠፋሉ እንጂ እንደገና ዙረው እንደ ድንጋይ መሆን አይችሉም እጽዋቶች ማለት ነው። ተተቆረጡ አንድ ጊዜ ቀጠል አርጎም ሲያሳይ ምን ይላል? ባፍ ሃይ በሞቶ እኑ ዮሬል ለዳርጋት ጾሚያህ እንስሳቶችን ቢሆን ደግሞ በሚሞቱት ጊዜ እንደ እጽዋት መሆን አይችሉም። ኤላሁ ኒርካብ በእኔኑ እና በሙሉ ዓለም ተሰው ልጆች እስትንፋስ ካላቸው ነፍስ ካላቸው ከሰው ልጆች ውጪ በሬ ለምሳሌ እንስሳት በሙሉ ሲሞቱ አሁንም ልራከብ ማለት ወይም ደግሞ ወደ አፈርነት ይለወጣሉ እንደ ባዶ ይሆናሉ እንጂ እንደ እጽዋት መሆን አይችሉም ሲል ያሳያል። ባፍ አዳም አመዳበር በይናቴል ሚሜኑ ይሁዲዮቶ በይደር ሲክሎ አይኑ በዳርጋት ሃይኪ ሁ ናቱል ኮል ማፌን በይሁዲዮቶ በቶአይለት የሰው ልጅም ቢሆን ሴኸል ማለት አእምሮ ማለት ነው። የሰው ልጅም ቢሆን አእምሮን ከተነጠቀ ልክ እንደ እንስሳዎች መሆን አይችልም፣ ወይም ደግሞ ልክ እንደ እጽዋቶች መሆን አይችልም። በቃ ዘው ማንነቱ ይጠፋል፣ ወደ አፈርነት ይቀየራል እንጂ እንትኑ ስለ አእምሮ ማለትም አእምሮ ስለተነጠቀ ብቻ እንደ እንስሳዎቹ ብቻ መሆን አይችልም። ኢሚት ባረላኑሽ የሽ ዳርጋ ሐሚሺት እንደሚታየው አምስተኛ ደረጃ አለ። እንዳየነው ዶሜም ማለት ድንጋይ ነው፣ አፈር። ጾሚያህ ማለት እጽዋት ናቸው። ከዛ በበላይ ሶስተኛ ደረጃ ደግሞ እንስሳዎች አሉ። ከእንስሳ በበላይ ደግሞ የሰው ልጆች መናገር የሚችሉ። ይሁን እንጂ ከሰው ልጆች በበላይ ደግሞ ሌላ አምስተኛ አለ ስትል ወሬታችን ትገልጻለች። ይህም ማለ ዶሜ ማለትም ኢሚት ባረላኑሽ የሽ ዳርጋ ሐሚሺት ማል ዶሜም ጾሚያህ ሃይ ኡምዳበር ባሩር ሻፍ ዳርጋ ዞሂ ንፍረዴት ምሹና ማአርባ ዳርጎ ታኸሮት በይናቴል ማላታ ሂ ሚዳርደረቱ አኾር ወባኸን የሽ ዳርጋ ሐሚሺት በሂ ይሁዲ። ይሄ ደግሞ ከሁሉም በበላይ ደግሞ ደረጃ ያለው
አዎ አሁን ከሁሉም በበላይ ግን ትልቅ ደረጃ ያለው አምስተኛ ደረጃ የሆነው ደግሞ ይሄ ደግሞ የእስራኤል ልጆች ናቸው። ቢያ ሁላችሁም ጥያቄ ምን ስለሆናችሁ ነው እናንተ? ሁሉም ሰው ነው። ምን በምን ነው? በመልክ ነው ወይስ በምን ነው እንዲህ ልትለም ትችሉ ይናል? አይደለም። የሰው ልጅ ከዚህ በፊትም ባለፈው እንደመግለጽ ሞክሬ ነበር። የሰው ልጅ አለ ዓለማት ማለት ነው። ሰባቱን የኖህ ትእዛዛቶች የሚጠብቁ አሉ። የእስራኤል ልጆች ግና ይሁዲ ተነስሙ ይሁዲ ማለት ይሁዲዩት ማለት ምንድነው? በሌሎች አባባል አይሁድ ነው የሚባል ይሁዲ ነው የሚባለው። ይሁዲ ማለት እንግዲህ በእንግሊዘኛው ስንል ጀውለሪ የሆነ ውድ የሆነ ዕቃ ወይም ደግሞ ውድ የሆነ አልማዝ ማለት ነው። ከሁሉም እንግዲህ ድንጋይ በብዛት አለ፣ አፈርም በብዛት አለ። እንግዲህ የዓለም ህዝቦችም ደግሞ የምድር ህዝቦችም ደግሞ ልክ እንዳሸዋ ኢራቅ የቻይናን ህዝቦች ብቻ መቆጠር አይቻልም። እኛ ደግሞ እንደምታውቁት በዓለም ውስጥ 15 ሚሊዮን ማንሞላ ሰው ነን፣ ማንሞላ ህዝቦች ነን። ከዚህ ላይ ግና ተመልከቱ ዓለማት አሜሪካና ትልቂቱ እንኳን ለኛ ወደኛ እንደሚመጡ ምክንያቱም እኛ ልዩ ህዝብ እንደሆነ እኛን ልዩ የሚያደርገ ምንድነው? አሁን እንዳየነው ቅድም እጽዋት ከተቆረጠ ድንጋይ መሆን አይችልም። እንትን ይላል፣ ቅጠሉ ይረግፋል፣ ይበናል፣ የለውም። እንስሳም ደግሞ ከሞተ እንደዚሁ እንትን መሆን አይችልም፣ ይጠፋል። የሰው ልጅም ደግሞ አእምሮን ከተነጠቀ እንደዚሁ ድንጋይ ሆኖ መቀረት አይችልም፣ ይበናል፣ ልክ እንዳፈር ይበተናል። የኛ የእስራኤል ልጆች ደግሞ ከሁሉም በበላይ የሆነው ደግሞ ከሁሉ በበላይ ይሁዲ ከነስሙ ይሁዲ ሊያደርገን የሚችለው ምንድነው ስል ሲቀጥል ካሸር ሂዘር አሼ ማሐሪያ ወሞት ሺካብሉ የታቶራ ያዱ አኮል ሺሚሽ ይካበል የታቶራ ያቦር ሽኑይ ማሁቲ ትልቅ ልዩነት ያልፋል። ሽኑይ ሺግሮም ለካህ ሺም ሁሎ ያትሚድ በማላቶ ውይዬ ጋርዋ ምክፊሽ ሀያ አድአዝ ለፊኻህ ለዋዩ ኡሞት አውላም מסוג גלות לקבל על עצמן את השינוי הזה. אבל עם ישראל אמר נעשה ונשמע והפך לבנו של הקדוש ברוך הוא סוג אחר, אישיות אחרת, עם סגולה 70 פערים או פער אחד. እንግዲህ ለመተርጎም ልሞክር። እግዚአብሔር አምላክ እንግዲህ ባለም ህዝቦች የተመላልሶ ለመናቸው። እንዴት ነው የሚለው? ከሼህ ይዘው አሸም አኸሪያ ወሞት አውላም ሲካብሎ የታቶራ እግዚአብሔር አምላክ ያለምን ሄዶ ለመናቸው፣ እምቢ አሉ። ያዱ ሀኮል ሽሚሽ ይካበል የታቶራ ያቦር ሽኑይ ማሁቲ የዓለም ህዝቦች ሞኝ ሆነው አይደለም። በጊዜው ብላም የተባለ ነቢይ ነበራቸው። ከብላም እንደ ኢዮብ የመሳሰሉ ነበሩ። ከፈጣሪ አምላክ ጋር ቃል በቃል ይነጋገሩ። ይሄንን ኦሪትን የመመሪያውን የፈጣሪ አምላክን መመሪያ በተቀበሉበት ጊዜ ለውጥ እንደሚያደርጉ ያውቃሉ። ለውጡ ምንድነው? አምስተኛ እቻሁን ነፍስ ምንላት በኢብሪቱ ምን ይባላል? በአማርኛ ትንሽ መተርጎም ስለቸገረኝ ወይም በአማርኛ ቋንቋው ስለሌለ ነው እንጂ ምን ይባላል? ነፍስ ጉፍ ነፍሽ ንሻማ ሀያ በያሂዳ ሀያ በያሂዳ የሚባለው አምስተኛው ደረጃ ለእስራኤል ልጆች ያው ኦሪትን ለሚጠብቁ ብቻ ነው። ስለዚህ አህዛብ ኢስማኤልና ኤዶምያስ አልቀበልም ያሉትን ይሄን ለውጥ አይፈልጉም። ምክንያቱም ይላን ቀጠል አድርጎ ይሄ ጋሯም ምክንያቱም ያልፈለጉበት ምክንያት ምንድነው? እንስሊያስ ኢም ሁሎ ያትሚድ በማላቶ የጋሯ ሚክፊሽ አያ አዳዝ ኦሪትን መመሪያውን ተቀብለን የፈጣሪ አምላክን መመሪያውን ተቀብለን በመንገዱ ካልሄድና ትእዛዙን ካልጠበቅን ግና ተንሰሳዎችን በበታች እንዴት ነው አብርሃም አባታችን የተመረቀው? እንዴት ነው? ልክ ከአንድ ቦታ ልክ እንደ ልጆችህ እንደ ምድር አሸዋ ይሆናሉ ይለዋል። ተዘርቶ ማያበቅል ማለት ነው። በሌላ ቦታ ደግሞ እንደ ከዋክብት ያበራሉ ይለዋል። ልጆች በመንገዴ ከሄዱ ትእዛዜን ከጠበቁ ልክ እንደ ከዋክብት ያበራሉ። ልጆች መንገዴን ካልጠበቁና መንገዴ ካልሄዱ ግን ከአሕዛብ በበታች እንዲሁም ከእንስሳዎች ሁሉ በበታች ልክ እንደ ባህር አሸዋ ተዘርቶ እንደማያበቅለው እንደዛ ይሆናሉ። ይህን ስለሚያውቁት ዓለማት ይህን መመሪያ እንቀበልም አሉ። አሁንም እኛ የእስራኤል ልጆች ልዩ የሚያደርገን በብዛታችን አይደለም፣ በተለየ እውቀታችንም ሊሆን አይደለም። ለዚህ አይደለም አሜሪካ ለኛ የምታጎበድድልን። ለዚህ ሳይሆን ልዩ የሚያደርግ የሚችለው በመንገዱ ስንሄድ ኦሪቱን ስንጠብቅ እኛ በእውነት ልዩና አምስጉላ እንደሆነን ያሳያል። ለፊኻህ ለዋዩ ኡሞት አውላም መስኡግ ጋሎት ሊካበል አላስማን ኤታሽኑ ያዘ። ስለዚህ ዓለማት ይህን ለውጥ መቀበል አልፈለጉም። ስላልፈለጉ እንደምታዩቸው ዛሬ በየራሳቸው የራሳቸው የሆነ እምነት እያያዙ ይጓዛሉ። ራሳቸው ያበጁት ማለት ነው። ቀጠል አድርጎም አባላም እስራኤል ይሁን እንጂ የእስራኤል ህዝቦች አማር ናሴ እንሽማ የእስራኤል ልጆች ግን እናደርገውና እንሰማዋለን። መጀመሪያ እናደርገዋለን፣ ከዛ እንሰማዋለን። ባፋህ ለብኖ ባፉ
በአፋህ ለብኖሽ የላካዶች በሁ መጨረሻ ላይ የእግዚአብሔር ልጆች ሆነው ተለወጡ ይላል። ሱግ አኼር ሌላ ህዝብ እሺዩት አኼረት ሌላ ፍጡር ከዓለም ከምናያቸው ህዝብ የተለየን ፍጡር ማለት ነው። አምስ ጉላ ማለትም ክብር ሞገስ ያለው ህዝብ ሽቪም ፓሪን የሰባ ሀገሮች አሉ። ኡፓሬ ሃድ አንድ በሬ ግን አለ። ያ ግን ልዩ የሆነው የእስራኤል ልጆች መስል ያሳያል። ይህን ይመስላል ወገኖቼ። ይህን ካልሆይ ደግሞ ትንሽ የማጠናቀቂያ የመምህራችን ሙሴን የኦሪት ክፍል በአማርኛ ትንሽ ደግሞ ልበልና በዚህ አጠናቀቅ ይዘውም እየሄደ ነው። ከበዓላቱ በኋላ መስማት ትችላላችሁ። ኦሪት መቼም በማንኛውም ጊዜ መስማት ይቻላል። በአማርኛ ትንሽ ልበልና ላጠናቀቅ በዚሁ ወደ ኦሪት ዘዳግም ምዕራፍ 33 ቁጥር 26 እንዲህ ሲል ያሳያል። የሹሩን ሆይ ይላል በሰማያት ላይ ለረዴትህ በሰማያት ላይ ለረዴትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ሲል ይቀጥላል። መኖሪያህ የዘላለም አምላክ ነው፣ የዘላለምም ክንዶች ካንተ በታች ናቸው። ጠላትህን ከፊትህ አውጥቶ አጥፋው ይላል። እስራኤልም ተማምኖ የያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለባት ምድር ይኖራል። ሰማያቱም ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ይላል። አንተም ከፍታቸውን ትረግጣለህ ሲል ለማጠናቀቅ ያህል ወደ መጨረሻው መምህራችን ሙሴ እንደምናየው እንግዲህ 120 ዓመት ሙሴም 120 ዓመት ሆነው በዮርዳኖስ ማዶ በፌርጎር በናቦን ተራራ ወንድምየው በተደም ባለበት ተራራ እንደወጣና ከዛም እንደሞተ ያሳየናል ማለት ነው። ወደ ቁጥር 10 እንደዚህ ሲል ያሳየናል። እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። በግብፅ ምድር በፈርዖንና በባሪያዎቹ ሁሉ ላይ በምድሪቱም ሁሉ ላይ ምልክትንና ድንቅን ያደርግ ዘንድ እግዚአብሔር እንደላከው ያለ በእስራኤል ሁሉ ፊት በጸናች እጅ ሁሉና በታላቅ ማስደንገጥ ሁሉ እንዳደረገው እንደ ሙሴ ያለ አልተነሳም ይላል። ይህን ይመስላል ወገኖቼ የሳምንቱ የኦሪት ክፍላችን። መልካም የደስታ የኦሪት በዓል እንዲሆንላችሁ እየተመኘሁኝ እኔም እንግዲህ ድርሻዬን በዚህ መልኩ አቀርባለሁ። እንግዲህ ወገኖቼ እኛን የእስራኤል ልጆች ልዩ የሚያደርገን ሀብታችን አይደለም። እንደዚህ እንደ አረቦች ሀገር የነዳጅ ሀብት የለንም። ሀብታችን አይደለም ዶናልድ ትራምፕ ወደኛ መጥቶ ወደኛ የሚያጎበድድ ወይም ደግሞ አሁን እንዳነበብነው ዓለማት እኛንን እንትሚሉ በሀብታችን አይደለም። እኛ የፈጣሪ አምላክ ልጆቹ ስላደረገ እንግዲህ ዓለማት ሁሉ ህዝቦች ነፍስ አላቸው፣ ቀጣይ ህይወትም አላቸው። የኛይቱ ደግሞ ለየት ያለች የበላይና ልጆቼ እንዴት ነው በመዝሙር 81 እንደሚያሳየው አማርቴ ኤሎሂማቴን ብኔ ኤሊዮን ኩልከን እኔ እናንተን እግዚአብሔር ነው ያደረኳችሁ። እግዚአብሔር ማለት ከነገራችን ላይ የአማርኛው ነው እንጂ እግዚአብሔር ማለት ኃይል ማለት ነው። እናንተ ልክ እንደ መላእክታኖች ኃይል ሰጠኋችሁ። እንዴት ነው አማርቴ ኤሎሂማቴ ማለት እናንተ እንደ እግዚአብሔር ወይ እንደ መላእክታን ናችሁ አልኩኝ። ብኔ ኤሊዮን ኩልከም የላይኛው የከፍተኛው ልጆች ናችሁ። መጨረሻ ላይ ግን በመሳሳታችን ነገር ግን እንደ ሰው ናችሁና ዙራችሁ ትሞታላችሁ እንዳለ ያሳያን ማለት ነው። እና እንግዲህ እኛ የፈጣሪ አምላክ ከፍታው ወደ ከፍታው የሚያቀርበንና የሱ ልጆች ለመሆን ደግሞ የሱን መመሪያ ዓለማት ያልፈለጓትን መመሪያ መጠበቅ እንዳለብን ያሳያን። የኔ መስላን ወገኖቼ መልካም የኦሪት በዓል ይሁንላችሁ። አስተያየታችሁ ለማይለየኝ ወገኖቼ እንዲሁም ለምታረሙኝ ጥያቄዎችን እየጠየቃችሁ እንድንማማር ለምታረጉ ወንድሞቼ እግዚአብሔር ያበርታችሁ። እግዚአብሔር እውቀቱን አክሎ ይስጣችሁ። በሚቀጥለው ከበዓላቱ በኋላ ስለ ነብዩ ኢሳያስ ቀጣዩ ፓርትም እንዲሁም ውድ ወንድሞች የጠየቁትን ጥያቄዎችንም በነዛ ዙሪያ እንማማራለን። ለዛሬው በዚህ ፍቃን። መልካም የሲምሃ የኦሪት በዓል ይሁንላችሁ ይሁንልን እላለሁኝ። ይህን ስል በደስታ ነው። ሰላም ሁኑልኝ ወገኖቼ። ሰላም በድጋሜ መልካም በዓል